ታሪካችን የሚጀምረው አንድ ነንዳ የሚባል የህንድ ወታደር ወደ ለንደን የመጣበት በህንድ በጥብቅ የሚፈለገውን ኦማር ዘፈር ወደ ህንድ ሊወስድ ነበር የመጣው። ከኦማር ጋር እንደተገናኙ ኦማር ለነንዳ እንዲስማሙ ይጠይቀዋል። ነንዳ ግን ታማኝ ወታደር ስለነበር ሳይስማሙ ይቀራል። በዚህ ሰዓት የኦማር ሰዎች ጠባቂዎቹን ሁሉ ይገላሉ። ከዚያም ኦማርን ያስመልጡታል። ነንዳንም እዚያው ይገሉታል። ኦማርም ለግሮቨር ወደ ዳይመንድ ዝርፊያ እንዲገቡ ይነግረዋል። በሌላኛው ትዕይንት የሃርሊ አያት ለሃርሊ እንድታገባ እና እድሜዋ እንዲሁ እንዳይሄድ ትነግራታለች። ሃርሊም ከእሷ ጋር ብቻ መኖር እንደምትፈልግ ትነግራታለች። ሃርሊም በባንክ ውስጥ ነው የምትሰራው። የዛኔው ሰዓትም አንድ ካረን የሚባል ሰው በመምጣት አብረው ማውራት ይጀምራሉ። ከዚያም ባንኩ የአጎቱ እንደሆነ ነግሯት ቢዝነስ ካርዱን ይሰጣት። በሌላኛው ትዕይንት ሃርሊ በቤት ውስጥ ቴሌቪዥን እያየ ሳለ አንድ truelove.com የሚባል ዌብሳይት ታያለች። በውስጧም ደስ የሚል ስሜት ይሰማታል። ሃርሊም በንጋታው ወደ ባንክ ስትሄድ አንዲት እድሜዋ የገፋች ሴት ከባንኩ ጡረታ ልትወጣ እንደሆነ ታያለች። ይቺም ሴት ባልም ሆነ ልጅ የላትም። እናም ይህን ሁሉ አመት ለባንኩ ስትለፋ ነበር። ነገር ግን ሰዓት ብቻ ነው የሰጧት ከስራ ጡረታ ስትወጣ። ሃርሊም በዚህ ምክንያት truelove.com ላይ አንድ ሰው ትተዋወቃለች። እናም ለመገናኘት ይቀጣጠራሉ። በሌላኛው ትዕይንት አንድ ራጅቪር የሚባል ወጣት አንድ ሰው ጋር ሲያወራ ያሳየናል። የሚያወሩትም ራጅቪር ስለዘረፈው ዳይመንድ ነበር። ለራጅቪርም $5 ሚሊዮን እንደሚሰጡት እና ዳይመንዱን እንዲሰጣቸው ይነግሩታል። እሱ ግን ይህን ዳይመንድ ለፍቶ ስለሰረቀው ትንሽ እንዲቀመጡ ሲነግራቸው ሽጉጥ ያወጣሉ። ከዚያም ራጅቪርን ማሳደድ ይጀምራሉ። ራጅቪርን በቤቶች ላይ እየሮጠ ያመልጣቸዋል። በሌላኛው ትዕይንት ሃርሊ አንድ ሬስቶራንት ውስጥ በtruelove.com ላይ የተዋወቀችውን ቪኪ ለማግኘት ትሄዳለች። ቪኪንም እየጠበቀች ሳለ ራጅቪር ይመጣል። ራጅቪርም ሃርሊን ሲያያት በፍቅሯ ይወድቃል። ከዚያም ወደ ውስጥ ሲገባ ሃርሊ ራጅቪር ቪኪ መስሏት ወደ እሱ ሄዳ ለምን እንዳረፈደ ትጠይቀዋለች። እሱም ሃርሊ ቪኪ እንደሆነ ስለገመተች እናም ስለወደዳት አብረው ማውራት ይጀምራሉ። በዚህም ሰዓት ፖሊሱ የራጅቪርን ፎቶ ያገኘዋል። ከዚያም ወደ ራጅቪር ጋር መሄድ ይጀምራሉ። ሃርሊም ወደ መጸዳጃ ቤት ስትገባ ዳይመንዱን የሃርሊ ቦርሳ ውስጥ አስቀምጦ ከወንበዴዎቹ ጋር ፍልሚያ ይጀምራል። ሬስቶራንቱንም በአንድ እግሩ ያቆሙታል። ሬስቶራንቱንም የጦር አውድማ ካረገው በኋላ ይሄዳል። ሃርሊም ከመጸዳጃ ቤት ከወጣች በኋላ የሬስቶራንቱ ባለቤት ለሃርሊ የቤቱ ዕቃ እንድትከፍል ይነግራታል። እሷም የካረንን ቢዝነስ ካርድ ትሰጠዋለች። ከዚያም በንዴት መኪናን መንዳት ትጀምራለች። በዚህ መሃል ራጅቪርን ትገጨዋለች። ከመኪናዋም እንደወረደች እሱ እንደሆነ ታያለች። ለምን እንደዚያ እንዳደረገች ጠይቀዋለች። እሱም ሌላ ጊዜ እንደሚነግራት ይነግራታል። ከዚያም በቅድሙ ፍልሚያ መሃል በሽጉጥ ስለተመታ ጥይቱን ከውስጡ ያወጣዋል። ከዚያም መስፋት ይጀምራል። ሃርሊም አይኗን ጨፍና ስለነበር ከቦርሳዋ ውስጥ ዳይመንዱን ይወስዳል። እንደጨረሰም ልብስ ሲቀይር ሃርሊ በራጅቪር ሰውነት ትማረካለች። እሱም የምትጠጣውን ውሃ ይሰጣታል። ውሃውንም እንደጠጣች ራሷን ትስታለች። ሃርሊም ስትነቃ ቤቷ ውስጥ ነች። ሃርሊም ስለ ራጅቪር ማሰብ ትጀምራለች። በስራ ቦታም ሳለች አንድ ፖሊስ መጥቶ ስለ ራጅቪር ጥያቄ ሊጠይቋት እንደሚፈልጉ ነግረዋት በመኪና ወደ ፖሊስ ጣቢያ ይወስዷታል። በዚህም ጊዜ ራጅቪር በመምጣት ፖሊሶቹ ላይ ጥቃት ይፈጽማል። ተሳክቶለትም ሃርሊን ከፖሊሶቹ እጅ ነፃ ያወጣታል። ነገር ግን የኦማር ዘፈር ሰዎች እነሱን መከታተል ይጀምራሉ። ራጅቪርም አንድ በአንድ በብልሃት ያስወግዳቸዋል። ከዚያም ከሃርሊ ጋር መኪና ቀይረው መሄድ ይጀምራሉ። በመሄድ ላይ ሳሉ ራጅቪር እራት እንዲበሉ ወደ አንድ ሆቴል ይወስዳታል። እየበሉም ሳለ ለምን ከፖሊስ እስከ ማፊያ ድረስ እንደሚፈልጉት ትጠይቀዋለች። እሱም ዳይመንዱን ያሳያታል። በዚህም ሰዓት ፖሊሱን እዚያው ያየዋል። ፖሊሱም ራጅቪርን ከዚህ ማምለጥ እንደማይችል ፖሊሶች ውጭም እንዳሉ ይነግረዋል። ራጅቪር ግን ሃርሊን ይዟት ከሆቴሉ ዘለው ያመልጣሉ። ቦታውም ገደላማ ስለነበር ፖሊሶቹ እነ ራጅቪር ያመልጣሉ ብለው አልገመቱ ነበር። በሌላኛው ትዕይንት እነ ራጅቪር በአንድ ደሴት ላይ ይገኛሉ። ሃርሊም ራጅቪር ሳያያት አንድ ስልክ በማንሳት ወደ እህቷ ትደውላለች። በዚህ ምክንያትም የሚገኙበት ቦታ ለተቃራኒያቸው ይታወቃል። በዚህ ምክንያትም እነ ራጅቪርን ወደዛ ቦታ በመሄድ ማሳደድ ይጀምራሉ። እነ ራጅቪርም ካመለጡ በኋላ ሃርሊ ለብቻዋ በምሽት ስትሄድ ፖሊሶቹ ይዘዋት ወደ ህንድ ኤምባሲ ወስዷታል። ከዚያም ስለ ራጅቪር እንድትናገር ይነግሯታል። እሷ ግን እንደማትናገር ስትናገር እሷ ካልተባበረቻቸው የራጅቪር ተባባሪ እንደሆነችና እንደምትገደል ይነግሯታል። እሷም በዚህ ትስማማለች።
እነሱም የእሷ መስማማ በማየታቸው ይደሰታሉ። ከዚያም አንድ እስክሪብቶ መሳይ የአቅጣጫ ጠቋሚ ይሰጧታል። ከዛም ራጅቪርን እንዳገኘችው እንድትጫነው ይነግሯታል። እሷም ትስማማለች። ከዛም ከራጅቪር ጋር በአንድ ድልድይ ላይ እንደተገናኙ ራጅቪር ዳይመንዱን አስቀምጦ ማውራት ይጀምራሉ። በዚህ መሃል እጇ ላይ አቅጣጫ ጠቋሚው መሳሪያ ያለ። ከዚያም ከእሷ ተቀብሏት መሳሪያውን ያበረዋል። የዚህን ጊዜ በሺዎች የሚቆጠሩ ፖሊሶችና የታጠቁ ቡድኖች ይመጣሉ። ራጅቪርም ህይወቱን ለማትረፍ ሲል ወደ ባህሩ ይገባል። ፖሊሱም ዳይመንዱን ካገኘ በኋላ ለሃርሊም ነፃ እንደሆነች ይነግራታል። ሃርሊም ወደ ህንድ እንደተመለሰች ወደ ራጅቪር ቤተሰቦች ጋር ትሄዳለች። የዚህን ጊዜ ራጅቪር ወታደር እንደሆነ ትረዳለች። ወደ ቤቷም ስትመለስ ትታገታለች። ከዛ ኦማር ዘፈር ፊት ትቀርበና ኦማር ዘፈር ራጅቪር የት እንደሆነ ሲጠይቃት እንደማታውቅ ትነግረዋለች። የዚህን ጊዜ እውነቱን እንድትናገር የሚያደርግ መርፌ ይወጓታል። ከዚያም ደግሞ ራጅቪር የት እንደሆነ ሲጠይቋት እሷም እየቀለደች እዚሁ እየመጣ እንደሆነ ትነግራቸዋለች። እንዳለችውም ራጅቪር የኦማር ዘፈርን ሰዎች ሁሉንም እያረገፈ ቦምብ እያጠመደ ይመጣል። ከኦማር ዘፈርም ጋር እንደተገናኙ ኦማር ዘፈር ትክክለኛውን ዳይመንድ እንዲሰጠው ይነግረዋል። የዚህን ጊዜ ራጅቪር ትክክለኛው ዳይመንድ እንዳልተዘረፈና ይሄ ሁሉ እሱን ለማግኘት የተደረገ ወጥመድ እንደሆነ ይነግረዋል። ኦማር ዘፈርም ለምን እንዲህ እንደሚያደርግ ሲጠይቀው እሱ ከዛሬ 5 ዓመት በፊት የገደለው የነንዳ ወንድም እንደሆነ ይነግረዋል። ዘፈርም ራጅቪርን እንደሚገለው ሲነግረው ራጅቪር ዛሬ የራሱ ቀን እንደሆነና ራሱ እንደሚገደል ይነግረዋል። ከዚያም ኦማር ዘፈር ራጅቪርንና ሃርሊን እዛው ትቷቸው ማምለጥ ይጀምራል። ራጅቪርም እሱኑ መከተል ይጀምራል። በመሃል ግን በሽጉጥ ሞተሩን ይመቱታል። በዚህ ምክንያትም ሞተሩ ይገለበጣል። ከዚያም ሃርሊን ይዘዋት ይሄዳሉ። ራጅቪርም እነ ኦማር ዘፈርን ተከትሎ አውሮፕላኑ ላይ መተኮስ ይጀምራል። አውሮፕላኑንም ሞተሩን ካወደመው በኋላ አውሮፕላኑ መብረሩን ያቁሞ ወደ ውሃው ተመልሶ ይገባል። የዚህን ጊዜ ሃርሊ ከአንዱ ጠባቂ ጠመንጃ በመቀበል አውሮፕላን ውስጥ ማርከፍከፍ ትጀምራለች። በዚህ ምክንያትም አውሮፕላኑ መንደድ ይጀምራል። ኦማር ዘፈርም እዚህ ውስጥ ምንም ማድረግ ስለማይችል ከአውሮፕላን ውስጥ ሊያመልጥ ሲል ራጅቪር መጥቶ እዚያው ፍልሚያ ይጀምራሉ። ራጅቪርም እጅግ የተካነ ወታደር ስለነበርና የወንድሙንም በቀል ለመበቀል ሲል እዚያው ኦማር ዘፈርን ይገለዋል። ከዚያም ሃርሊን ያስመለጣታል። እሱ ግን እዚያ ውሃ ውስጥ ይሰምጣል። ሃርሊም እሱን ከውሃ ውስጥ አውጥታ ሆስፒታል ትወስደዋለች። ሆስፒታልም እንደደረሰ ከአለቃው ጋር ይገናኛሉ። አለቃውም ተልኳቸው እንደተሳካና አሁን ራጅቪር ከዚህ ሀገር ለቆ እንደሚሄድ ይነግረዋል። አለቃውም እንደወጣ ሃርሊ በመግባት ለራጅቪር የሚጠጣው መድኃኒት ውስጥ የእንቅልፍ መድኃኒት አድርጋ ትሰጠዋለች። ራጅቪርም መድኃኒቱን እንደጠጣ እዛው ራሱን ስቶ ይወድቃል። ሃርሊም ማንም ሳያውቅባት ራጅቪርን ይዛው ወደ ቤተሰቦቹ ጋር ትወስደዋለች። ራጅቪርም ቤተሰቦቹን እንዳገኘ ይደሰታል። ታሪካችንም ራጅቪር ከቤተሰቦቹ ጋር በደስታ ሲኖር እያሳየን ያበቃል።